የሩታ እናት እንግዲህ ሚስጥሩን እውነቱን ዘረጋግፈው አወጡ ማለት ነው። እንግዲህ ልጄ ለምንድነው እንደዚህ የሚያሰቃይብኝ አብርሽ? ልጄ ለምንድነው እንደዚህ የሚያደርገው? በጣም ብዙ ሰዎችም ጠንቋይነት ምናምን እያሉ ይገኛሉ። ነገር ግን ልጄ ምንም ጥንቆላ የምታውቀው ነገር የለም። ልጄ ጨዋ ናት፣ የጨዋ ልጅ ናት ሲሉ ተናግረዋል። የሩትዬ እናት ማለት ነው። በጣም ደስ የሚል ነገር ነው እንግዲህ የተናገሩት። እውነት ለመናገር ከሆነ አብርሽ እንግዲህ እያስጨነቃቸው ነው የሚገኘው። አብርሽ አሁንም ይሄንን ድርጊቱን ማቆም አለበት እንላለን ማለት ነው። ወይን ሩታን ወይን ሄርሜላን መርጦ መኖር አለበት እንጂ ሁለቱንም መሃላቸው ሁለቱንም አሁን እያስጨነቀ ይገኛል ማለት ነው። በጣም የሚደብር ነገር ነው እንግዲህ አብርሽ እያደረገ ያለው። እውነት ለመናገር ከሆነ እንግዲህ የሩትዬ እናትም ይሄንን ያሉት ልጄ ማስጨነቅ የለበትም ወይ ከሩታ ጋር ወይ ከሄርሜላ ጋር መኖር አለበት፣ አንዳቸውን መርጦ መኖር አለበት እንጂ ልጆቹን እንደዚህ ማድረግ የለበትም ሲሉ የሩትዬ እናት ተናግሯል ማለት ነው። በጣም ደስ የሚል ነገር ነው እንግዲህ የሩትዬ እናት የተናገሩት። እውነት ለመናገር አብርሽ እንደዚህ ማድረግ የለበትም። ጋሽዬም እንግዲህ እንደዚህ ነው የሚሉ ማለት ነው። ሩታና አብርሽ አንድ ላይ ሆኖ ሩታና አብርሽ ልጃቸውን ልዑሌን ያሳድጉ ነው የሚሉት። እኛም እሱን ነው የምንፈልገው። እነሱ ልጃቸውን ሲያሳድጉ እነሱ በፍቅር በሰላም በአንድነት ሲኖሩ እኛም እሱን ነው የምንፈልገው እንጂ ሰው መሃላቸው ምናምን እንዲገባ እኛም አንፈልግ። ሩታና አብርሃም አንድ ላይ ቢሆኑ እኛም በጣም ነው ደስ የሚለን። እኛም እሱን ነው የምንወደው ማለት ነው። በጣም ደስ የሚል ነገር ነው እንግዲህ የሩትዬ እናት የሚያነሱት በጣም ደስ ይላል። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።